የሳይበር ጥቃት ሲነሳ ብዙ ጊዜ አብሮ ኮምብራድ የተባለው ስም ይጠራል። ይህን ጭራቅ የሆነ ሃከር ከሌሎች ሃከሮች ለየት የሚያደርገው ናሳን ጨምሮ እልፍ ካምፓኒዎችን ሃክ ያደረገው ገና በ15 ዓመቱ ነበር። አድማጮች 15 ዓመት ማለት እኮ በሀገራችን እንኳን ናሳን ሃክ የማድረግ ጥበብ ሊኖር ይቅርና በዚህ እድሜ ስልክ ያላቸው ልጆች ራሱ ጥቂቶች ናቸው። ለዚህም ነው ጭራቁ ሃከር ልንለው የቻልነው። በነገራችን ላይ ሃከር የመሆን ፍላጎት ካላችሁ ከናንተ የሚጠበቀው በኮሜንት ማጨናነቅ ነው። እኔም በአጭር ጊዜ ውስጥ ስለ ሃኪንግ ያለችኝን ትንሽ እውቀት ማካፍላችሁ ይሆናል። እንዲሁም ፕሮፌሽናል እስክትሆኑ የሚረዷችሁን ድብቅ ዌብሳይቶችንም ማሳያችኋለሁ። ስሙ ጆናታን ጄምስ ይባላል። የተወለደው እንደ አውሮፓውያን የዘመን ቀመር ታህሳስ 13 ቀን 1983 ከተማዋም ደቡብ ፍሎሪዳ ናት። ይሄ ተምች የሆነ ልጅ እንደ እድሜ ኩዮቹ እየቦረቀ ከማደግ ይልቅ በኮምፒውተር ላይ አይኑን ጥሎ መዋል ለሱ ደስታን የሚሰጠው ነገር ነው። ልጁን ተምች ያልኩበት ምክንያት የእድሜ ኩዮቹና ጓደኞቹ መሰረታዊ የሂሳብ ስሌት እየተማሩ ባሉበት ሰዓት ነገር ግን እሱ ስብስብ የሆኑ የኮምፒውተር እውቀቶችን ይዞ ነበር። የሱ ጓደኞች ንባብ ሲሸመድዱ እሱ ስለ ዲጂታል ቴክኖሎጂ ፕሮግራም እንዲሁም ስርዓቶችን ያጠናል። ልጁ ሃኪንግ የጀመረው ወላጆቹ ደብቀው በፓስወርድ ያስቀመጧቸውን ፎልደሮች በተደጋጋሚ ሰብሮ በመግባት ነበር። ገና በ6 ዓመቱም የአባቱን መሰረታዊ የመተግበሪያ ስርዓት በአዲስ መተግበሪያ ተክቶ ወላጆቹን አስደንግጦ ነበር። በ13 ዓመቱም ይሄ ልምምድ ወደ ሱስነት ተቀይሮ ነበር። ቤተሰቦቹም ታዲያ ከዚህ ሱስ ለመገደብ ጥረት ሲያደርጉ ጀለስ ግን ከነፈበት የኮምፒውተር ዓለም መነጠል አልሆንልህ ብሎት ነበር። በዚህም ምክንያት ነበር ከቤት ወጥቶ እስከ መኮብለል ደረጃ የደረሰው። ጆናታን በጓደኞቹ ጄጄ ተብሎ የሚጠራ ሲሆን ነገር ግን የሳይበሩ ዓለም ኮምብራድ የተባለ መጠሪያ ሰጥቶት ነበር። በጊዜውም ኮምብራድና ኮምፒውተር የአንድ ሳንቲም ሁለት ገጽታዎች ነውም ነበር። ከእድሜው በላይ በውስጡ የገዘፈው የጆናታን የኮምፒውተር ምርምርና የክህሎት አባዜ በመንግስትና በድርጅቶች ላይ ትልቅ ጥበቃ የሚደረግላቸውን የዲጂታል ሚስጥሮችንና የግንኙነት መስመሮችን ያለ ከልካይ ወደ ውስጥ ሰርጎ እንዲገባ ፈቅዶለት ነበር። ክህሎቱና ብቃቱ ደግሞ የበለጠ እየጨመረ ሲመጣ የሚፈጥራቸው ችግሮች በዛው ልክ እየገዘፉ ሄዱ። በተራ ፍላጎትና በቀላል ጥያቄ የተጀመረው የብላቴናው ግብግብ በዓለም ላይ ከሚፈሩ ድርጅቶች ላይ የአይጥና ድመት ድብብቆሽ ውስጥ እንደገባ ያወቀው ግን ከዘገየ ነበር። በ1990ዎቹ ማገባደጃ አካባቢ ጆናታን እጅግ አደገኛ የሚባሉ የጠለፋ ተግባራት ላይ ተሰማርተው ነበር። ስኒፈር የተሰኘ የመረጃ መጥለፊያ ፕሮግራም በመጠቀምም በፔንታገን ውስጥ የኒኩለር ኬሚካል እንዲሁም ባዮሎጂካል ስጋቶችን ከሚመረምረው የመከላከያ አደጋና ስጋት ቅነሳ ወይም በእንግሊዝኛው ምህጻር DTRA ተብሎ ከሚጠራው ተቋም ከ3300 በላይ የኢሜል መልእክቶችን መንትፎ ነበር። እነዚህ መልእክቶች ባልተፈቀደ እጅ ውስጥ ገብተው ቢሆን ኑሮ ከባድ ጉዳት ሊያስከትሉ የሚችሉ የኢሜል ተጠቃሚ ስሞችን፣ ፓስወርዶችን እንዲሁም ሚስጥራዊ መረጃዎችን ያካተቱ ነበሩ። የታዳጊው ጭራቅ ተግባር ግን እዚህ ጋር አላቋረጠም። የድፍረት ጉዞውን ቀጥሎ በአሜሪካ አላባማ ግዛት የሚገኘውን የናሳ ማርሻል የጠፈር በረራ ማዕከል ሰብሮ በመግባት በዓለም አቀፍ የጠፈር ምርምር ጣቢያዎች ላይ ያለውን የሙቀት መጠን የሚቆጣጠረውን $1.7 ሚሊዮን ዋጋ ያለውን የመረጃ ቁልፍ የይለፍ ቃል ከመኝታ ክፍሉ በእጁ አስገባ። በግልጽ አነጋገር በአስራዎቹ እድሜ ላይ የሚገኝ አንድ የተመታ ሃከር የጠፈር ተጓዦች በጠፈር ላይ በህይወት እንዲቆዩ የሚያደርጉ የግንኙነት ስርዓቶችን መቆጣጠር ቻለ ማለት ነው። እናም ናሳ በዚህ ምክንያት አገልግሎቱን ለ3 ሳምንታት ከማቋረጥ ውጪ ምንም አይነት አማራጭ አልነበረውም። ይህ ከባድ የጠለፋ ተግባር የናሳን አገልግሎት ከማስተጓጎል ባለፈ ስራውን መልሶ ለማስጀመር $40,000 በላይ ወጪ እንዲያደርግ ተገዶ ነበር። ይሄ ጩጬም ታሪክ የማይዘነጋውን የሳይበር ጥቃት በናሳ ላይ አካሂዷል። ይህ ድርጊቱ በሳይበር ጠላፊዎች ዘንድ ድንቅ እውቅና ሲፈጥርለት በደህንነት ተቋማት ኢላማ ውስጥ ግን ገብቶ ነበር። የዲጂታሉን ዓለም ተቆጣጣሪ ያለው ብላ የምታስብ የዓለማችን ሉዓላዊት ሀገር በአንድ የ15 ዓመት ጩጬ ሃከር ጡጫ ትመታለች ብሎ ግን ማናሰበ? አድማጮች እየተነጋገርን ያለነው እኮ በ20ዎቹ መጨረሻ ወይም በ30ዎቹ አጋማሽ ስላለ ሃከር አይደለም። ነገር ግን እያወራን ያለነው
ብዙዎች የልጅነት ጨዋታ በሚቀናቸው 15 ዓመት ዕድሜ ላይ ስላለ አንድ ጩጬ ሃከር እንጂ። ነገር ግን የልጁ የሳይበር ጥቃት እዚህ ጋር አላቋረጠም። ልጁ ሰይጣን ነው። በደንብ አድርገን የናሳን ተመለከትን እንጂ ዲፓርትመንት ኦፍ ዲፌንስ፣ ሚያሚ ዴድ ስኩል ሲስተም እንዲሁም ቤል ሳውዝ በ1999 የኮምብራድ ጡጫ የገፈት ቀማሾች ነበሩ። ይህንን ሁሉ የሳይበር ጥቃት ሲፈጽም ግን ፍላጎቱ የነበረው እንደ ሌሎቹ ሃከሮች ያልተገባ ጥቅም ለማግኘት ሳይሆን በኮምፒውተሩ ላይ ባለው ከልክ ያለፈ ሱስና ለማወቅ ካለው ጉጉት እንዲሁም ያለውን ብቃት በእነዚህ ትልልቅ ሚስጥሮች ላይ ለመፈተን እንጂ። በኮምብራድም የተማረሩ የአሜሪካ መንግስት ለ8 ወራት በሚቆይ ቁም እስር እንዲሁም ብዙ ሰዎች ሲሰሙት ቀላል የሚመስለውን እስከ 18 ዓመቱ ድረስ ከኮምፒውተር እንዲሁም ኢንተርኔት ማዕቀብ ነበር። ይህንን ፍርድ ብዙዎቻችን ቀላል ሊመስለን ይችላል። ነገር ግን እንደ ኮምብራድ አይነት አይኑን ከኮምፒውተር ሳይነቅል ላደገ እንዲሁም በራሱ የኮምፒውተር ዓለም ውስጥ ለከነፈ ታዳጊ ግን የቁም ቅዠት ነበር። ይሄ ሁሉ ከተፈጠረ ከዓመታት በኋላ ግን ኮምብራድ 24 ዓመት ሞላው። በዚህም ጊዜ ነበር በ24 ዓመቱ በሻወር ቤት ውስጥ አናቱን በርቅሶ የተገኘ። አድማጮች፣ ይህ በ15 ዓመቱ ዓለምን ያንቀጠቀጠ ሃከር በ24 ዓመቱ በገጠመው ስነ ልቦናዊ ቀውስ ለሞት እጁን ሰጠ። የሞቱን መንስኤ ሹክ ልበላችሁ። ልጁ በሴክሬት ሰርቪስ በሌላ የመረጃ ምንተፋተት ጠርጥሮ ነበር። ነገር ግን እሱ ያንን ጥቃት አልፈጸመም ነበር። ነገር ግን አቃቢ ህጎቹ አላዳመጡትም። በተደጋጋሚ እያስጨነቁት ነው። በዚህም አጋጣሚ ነበር በአንድ ቀን በሻወር ቤቱ ውስጥ በገዛ ጥይቱ አናቱን በርቅሶ የተገኘ። በሬሳውም አጠገብ የ5 ገጽ ደብዳቤ አስቀምጦ ነበር። በአጭሩ ደብዳቤው እንዲህ ይላል። እውነት እላችኋለሁ፣ እኔ በቲዜክስ ኩባንያ ላይ በደረሰው የሳይበር ጥቃት ምንም የማውቀው ነገር የለኝም። የኔ እጅ የለበትም። ነገር ግን በፍትህ ስርዓቱ ላይ አንዳች እምነት የለኝም። ነገ ከርቸሌ እንደማልበሰብስ የማውቀው ነገር የለኝም። በቃ ይህንን ፈተና መቆጣጠር አቃተኝ። ይህን ፈተና መቆጣጠር የምችልበት መንገድ ብቸኛ ነገር ቢኖር አናቴን በጥይት በርቅሶ መሞት ነው። በቃ ይሄው ነው። ፕሮግራመር የሆኑት ምስኪኑ የጆናታን አባት ይቀጥላሉ። አንዳንድ ጊዜ ብልህ የሆነ ልጅ አሳድጊያለሁ እላለሁ። አንዳንድ ጊዜ ደግሞ በጣም ስድና ባለጌ የሆነ ልጅ አሳድጊያለሁ እላለሁ። ነገር ግን እሱ ከየትኛው አይነት ልጅ እንደሚመደብ ለመወሰን እስካሁን ድረስ እቸገራለሁ። እንግዲህ ተመልካቾች በዛሬው ጥንቅራችን ጆናታን ጄምስ የተሰኘውን አሜሪካን አይመቶ ዓመታት መጥቶ ነገር ግን አጨራረሱን ስላበላሸው ሃከር የቃኘንበት ፕሮግራማችን ይሄን ይመስል ነበር። ቆይ ጆኒን ታውቁታላችሁ? 400,000 ሰብስክራይብ ያለው አሁን 400,000 ሰብስክራይብ ከመግባቱ ከዓመታት በፊት 40 ሰብስክራይብ ገባው ብሎ ሲደሰት እንደነበረ ታውቃላችሁ? በነገራችን ላይ ሰብስክራይብ 40 ደርሰናል። በጣም አመሰግናለሁ፣ ደስ ብሎኛል። የማታውቁ ከሆነ ጆኒ ከ40 ሰብስክራይብ ደስታ ወደ 400 ሰብስክራይብ ድንፋታ እንደገባ የሚያሳየውን ይሄን ቪዲዮ ተመልከቱ።